በዋነኝነት የዚህ ፕሬዘንቴሽን የሚያጠነጥነው how leaders can prepare youth የሚለው ሐሳብ ነው። በተለይ ተለዋዋጭ የሆኑ ነገሮች በሞሉበት ሁኔታ ውስጥ እንደ ወጣት መሪዎችና እንደ ወጣት አገልጋዮች እንደ ቤተክርስቲያን ምን ማድረግ እንችላለን የሚሉ ነገሮችን ነው ለማየት የምንሞክረው። ፕሬዘንቴሽኑ በሶስት ፓርትስ ነው የተዋቀረው። የመጀመሪያው ኢንትሮዳክሽን ይኖረናል። ምን የሚመስል ነገር አለ፣ ይሄን በተመለከተ አሁን ያነሳነው ጉዳይ በኢትዮጵያ ኮንቴክስት ነው ያነሳነው እና ኤጁኬሽንን በተሻለ መጠን የወሰነው ሃየር ሌቨል ኤጁኬሽን ነው፣ ተርሸሪ ኤጁኬሽን ሌቨል ነው የወሰነው። ችግሩን ለማየት እንሞክራለን። ከዛ በኋላ ይህንን ነገር በተመለከተ ደግሞ የእግዚአብሔር ቃል ምን አይነት ገጽታ አለው፣ ምን አይነት እይታ አለው የሚለውን ነገር ለማየት እንሞክራለን። በተለይ ትምህርትን፣ ችሎታና ስራን በተመለከተ የእግዚአብሔርን ቃል ለማየት እንሞክራለን። መጨረሻ እንደ ቤተ ክርስቲያንና እንደ ወጣት መሪ ምን ማድረግ እንችላለን የሚለውን ነገር የምናይ ይሆናል። 3 ምዕራፎች ይኖሩታል ማለት ነው። የመጀመሪያው ኢንትሮዳክሽንና ፕሮብሌም ውስጥ ስንገባ አይ ቲንክ መጠየቅ ያለብን የመጀመሪያ ጥያቄ ያለ ይመስለኛል። እንግዲህ ይሄኛው ፕሬዘንቴሽን ቅድም ካየነው ፕሬዘንቴሽን ትንሽ ወጣ ይላል። ሴኩላር ነገር ይኖረዋል፣ ተመልሶ መንፈሳዊ ሆኖ ያልቃል። ለምንድን ነው ይሄንን ጉዳይ ማንሳት ያለብን ብለን መጠየቅ አለብን። ምክንያታችን ምንድን ነው? ስለ ትምህርት መነጋገር፣ ስለ ችሎታ መነጋገር፣ ስለ ስራና ስለ መቀጠር መነጋገር ለምን ያስፈልገናል ብለን ማንሳት ያለብን ይመስለኛል። የመጀመሪያው ነገር ይህንን ጉዳይ ማንሳት ያለብን እኛና የምናገለግላቸው ወጣቶች እጅግ በጣም ተለዋዋጭ በሆነ ዓለም ውስጥ እየኖርን በመሆኑ ነው። በፊት ያመጣናቸው ሐሳቦች፣ በፊት የነበሩን ጉዳዮች፣ በፊት ስራን በተመለከተ፣ ትምህርትን በተመለከተ፣ ችሎታን በተመለከተ የነበረን አስተሳሰብ አሁን ተቀይሯል፣ ተለውጧል እና ልክ በድሮ በሬ እንደማረስ እየሆነ ነው የመጣው። አሁን ትራክተሩ መጥቶ በትራክተር ሰው እያረሰ እኛ በድሮ በሬ እንዳናርስ ይህንን ጉዳይ ማንሳት እና ማውራት ያለብን ይመስለኛል። ምክንያቱም ዓለማችን በከፍተኛ ለውጥ ውስጥ እያለፈች ስለሆነች ማለት ነው። ሁለተኛው እነዚህን ነገሮች በዚህ ጊዜ ማንሳታችን ዘላቂ ችግር ከመፈጠሩ በፊት እንድንደርስለት ይረዳናል። ከፍተኛ የሆነ ከተሜነት በዚህ ሀገር ውስጥ እየመጣ እንደሆነ ታውቃላችሁ። ትንሽ ቁጥሮችንም ለማየት እንሞክራለን በሚቀጥለው ስላይድ። እነዚህን ነገሮች አስቀድመን ቢቻል ትናንትና ብናወራው ጥሩ ነበር፣ ወይም ከትናንት በፊት ብናወራው ጥሩ ነበር። አንፎርቹኔትሊ ዛሬ ደርሰናል እና ዛሬ እነዚህን ነገሮች ልናወራባቸው ካልቻለን፣ ልንነጋገርባቸው ካልቻለን ከፍተኛ የሆነ ውጤት አላቸው። ደስ የማይል ውጤት ይኖራቸዋል። በወጣቶቻችን ላይ ይኖራቸዋል። በቤተ ክርስቲያን ላይ ይኖራቸዋል። አትጠራጠሩ። በቤተ ክርስቲያን ላይ አንድ ነገር ከመጣ ወደ ቤተሰብ ይሄዳል፣ ከዛ ደግሞ ወደ ሀገር ይሄዳል። ስለዚህ በአንድም ሆነ በሌላም መንገድ እነዚህን ቶፒኮች as much as possible ዛሬ ብናወራቸው የተሻለ ይሆናል ማለት ነው። ሶስተኛው ይህንን ነገር ማውራት ያለብን የምናወራው ስለ ወጣቶች ስለሆነ ሁላችንም እንደምናውቀው ቸርቻችን ከፍተኛ ማናቸውም በተለይ የትኛውም ቸርች ማለት አይ ቲንክ የኦርቶዶክስንም የካቶሊክንም ቸርች ኢቭን ሙስሊምንም ብናይ በአብዛኛው ወጣት ሀገር ውስጥ የምንኖር ሰዎች ስለሆነን ቤተ ክርስቲያኖቻችን በወጣቶች የተሞሉ ስለሆኑ ነው እና የእነሱ ችግር አይመለከተንም ልንል አንችልም። 70% የሚሆን ወጣት ችግር እየተመለከተው በቸርቾቻችን ውስጥ ለእነዚህ ነገሮች አይኖቻችንን ከጨፈን ልክ አይደለም። ችግር ውስጥ ነን ያለነው። ሲግኒፊካንት የሆነ ቁጥር ወጣቶች አሉን። እነዛ ሲግኒፊካንት የሆኑ ቁጥር ያላቸው ወጣቶች የሚመለከታቸው ነገር እንደ ቸርች ይመለከተናል። ስለዚህ ይህን ጉዳይ በጣም አስፈላጊ ጉዳይ ነው፣ መነሳት አለበት ማለት ነው። ሌላኛው ይሄ አሁን የምናወራው ስለ መቀጠር፣ ስለ መስራት፣ ስለ ችሎታ የምናወራው ነገር የሁላቀፍ አገልግሎት አንዱ አካልም ስለሆነ ነው። ሁላቀፍ አገልግሎት መንፈሳዊ ነገር ላይ ብቻ ትኩረት አያደርግም። መንፈሳዊ ነገር እንዳለ ሁሉ ሰው መንፈስ ብቻ አይደለም ያለው፣ ስጋዊም ነገር አለው፣ ቁስም ነገር አለው። ያንን ስለሚመለከተው እንደ ሁሉን አቀፍ አገልግሎት መመልከት ስላለብን ይሄ ጉዳይ ይመለከተናል። ሌላኛው የሚመለከተን ነገር ይህንን ጉዳይ አፕሮች የምናደርገው እንደ ቤተ ክርስቲያን በደቀ መዝሙር አገልግሎት ውስጥ ስለሆነ የቤተ ክርስቲያን ምልከታ ይፈልጋል ማለት ነው።
ወጣትነት በዛ ውስጥ ማለፍ ስለሚኖርበት ማለት ነው። ተጠርተን ስንመጣ የመጣንበት ደቀ መዝሙር ለመሆን ነው እና ስራንም ሆነ ትምህርትንም ሆነ ችሎታንም ሆነ ከደቀ መዝሙር መነጽር ነው የምናየው። ስለዚህ የደቀ መዝሙር አገልግሎት ስለሆነ የደቀ መዝሙር አገልግሎትን ማድረግ ደግሞ ቸርች ስለሚመለከታት ይሄ ጉዳይ በጣም ይመለከተናል። የግድ ማየት አለብን። ቅድም እንዳልኩት ትናንት ብናየው ጥሩ ነበር፣ ዛሬ ደርሷል። አሁን በመቀጠል ትንሽ ችግሩን አብረን እንድንመለከት ጋብዛችኋለሁ። ወደ ችግር ውስጥ ለመግባት እንሞክራለን። በጣም ጥልቅ ውስጥ መግባት አንችልም፣ ጊዜውም አይበቃንም። ግን ያሉ የአገራችንን ትንሽ ኮንቴክስቶች እስኪ እንመልከት። ለምሳሌ በ2026 ነው፣ ትንሽ ከሁለት ዓመት በፊት ነው ይሄ ዳታ። የኢትዮጵያ ፖፑሌሽን ወደ 137 ሚሊዮን ደርሷል። ይሄ በጣም ትልቅ ቁጥር ነው። እንደውም በዓለማችን ውስጥ ካሉ በጣም ቶፕ 15 ትልቅ ቁጥር ከያዙ አገሮች መካከል ያደርገናል። ይሄ ቁጥር ትንሽ እስኪ ገፋ እናድርገው። እዚህ ቁጥር ውስጥ መካከለኛው የሆነ እድሜ 19 ዓመት ነው። ይሄ 19 ዓመት የሚባለው እድሜ ደግሞ የኛ አይዲያል የወጣት ክልል ያለበት እድሜ ነው። ይሄ ቁጥር ባለፈው ሳቀርብ ላስቲር ሳቀርበው ትንሽ ዝቅ ይል ነበር፣ 19 ነበር። አሁን 19.3 ሆኗል። ትንሽ ሲቆይ ወደ 20 ይጠጋል። እኔያው 20ም ተጠጋ፣ 20ም ተጠጋ፣ 22ም ተጠጋ። በእኛ በምናገለግለው ዙሪያ ውስጥ መሆኑን ማየት ያስፈልገናል። ትንሽ ገፋ እናድርገው እስኪ። ይሄ ቁጥር በ2030 ወይም በ2043 ስንት ይደርሳል ብለን ስንመለከት በ2043 ይሄ ቁጥር እስከ 200 ሚሊዮን ይደርሳል። ይሄ በጣም ትልቅ ቁጥር ነው። ትልቅ የሆነ ህዝብ ይኖረናል። እያደግን ነው፣ እየሰፋን ነው፣ እየተስፋፋን ነው። ከዚህ ቁጥር ውስጥ ግን እንደ ወጣት አገልግሎት እንደ ወጣት አገልጋይ ምን ይመለከተናል? የወጣት እድሜ ከዚህ የወጣቱ ሼር ከዚህ ውስጥ ስንት ነው ካላችሁኝ 135 ሚሊዮን ሊደርስ ይችላል። የጠቅላላ ህዝቡን ቁጥር እንደማለት ነው። በ26 ወደ 134 ሚሊዮን አካባቢ ማለት ነው። ይሄ በጣም ትልቅ ቁጥር ነው። ይሄ ትልቁ ቁጥር እንደምታውቁት ወጣት ካለን በረከት አለን ማለት ነው። አቅም አለን ማለት ነው። ጉልበት አለን ማለት ነው። ብሌሲንግ ነው። ባለፈውም እንዳየነው ግን ብሌሲንግ ብቻ ደግሞ አይደለም፣ በረከት ብቻ አይደለም። ይሄ ትልቅ ቁጥር እንትን ነው፣ ኃላፊነትም ጭምር ነው እና ልናየው ይገባል። ትንሽ ይሄንን የህዝብን ቁጥር አይተን እስኪ ስለ ስራ ደግሞ እናውራ። የዛሬው ርዕሳችን ስራ ስለሆነ ምንድን ነው ሜጀር ቻሌንጆች ያሉት ኢትዮጵያኖች የኢትዮጵያ ወጣቶችን በተመለከተ ትምህርትን በተመለከተ ችሎታና ኤምፕሎያቢሊቲን በተመለከተ ያለው ችግር ምንድን ነው ብለን ስነሳ የኢትዮጵያ ውስጥ ከፍተኛ አንድ ትልቅ የወጣቶች ችግር ከፍተኛ የሆነ የወጣት ስራ አጥነት አለ እኛ ሀገር ውስጥ ማለት ነው። ቁጥሮች ምን ያሳያሉ? እነዚህ ተአማኒ የሆኑ ቁጥሮች ምናልባት ከዚህም የከፋ ሊሆን ይችላል። የሲኤስኤን ያወጣው የኛው ሀገር ሴንትራል ስታቲስቲክስ ኦቶሪቲን ያወጣው በ2022 ላይ 27.2% ወጣቶች ስራ አጦች ናቸው። በአጭሩ ከአራት ወጣት መካከል አንዱ ስራ አልባ ነው። ያ ቁጥራችን እየጨመረ ሲሄድ ደግሞ ምን ሊያክል እንደሚችል ማሰብ ያስፈልገናል። በቂ የሆነ የስራ እድሎች እየተፈጠሩ ነው ወይ የሚለው ነገር ጥያቄ ውስጥ ስላለ ማለት ነው። እና ከፍተኛ የሆነ ስራ አጥነት እንደ ሀገር አለብን። ይሄ አንደኛው ትልቁ የኢትዮጵያ ወጣቶች እየተጋፈጡት ያለ ችግር ነው። 70% የእኛ አባሎች ይጋፈጡታል ይህን ችግር ማለት ነው። ከዚህ ውስጥ ይሄ ስራ አጥነቱ በከፍተኛ ሁኔታ ደግሞ የሚጎዳው በአብዛኛው የምናገለግለው ክፍል ነው። ከ15 እስከ 29 ነው። ይሄ ግራፍ ታዩታላችሁ። ይህን ቁጥር ትንሽ ወረዳ አድርገን ስንመለከተው በከተሞች ነው 27.2% ያለው ችግር። ገጠርስ ምን ይመስላል ካላችሁኝ እስከ 8.1% አለ በገጠር ውስጥ። እርግጥ አነስተኛ ነው የገጠሩ ችግር፣ ግን አንፎርቹኔትሊ አገራችን ወዴት እየሄደች ነው? ገጠርን እየተወና አርባናይዝድ እየሆነን ነው። ከተሜ እየሆነን ነው። ከተሜ እየሆነን በሄድን ቁጥር እላይ ያለው የ27.2% ያሳስበናል ማለት ነው። ከፍተኛ የሆነ ችግሮች ተጋርጠውብናል። እንቀጥል። ስራ፣ ይሄ ቅድም ከስራ ጋር የተገናኘ ችግር አየን። እንደ ሀገር እንደ ኢትዮጵያዊ ወጣቶቻችን ስራ ብቻ አይደለም ሌላው ችግራቸው። ሁለተኛው ችግራቸው ትምህርትን በተመለከተ ነው። በተለይ ሃየር ኤጁኬሽን ላይ ያለ ችግር ነው። ሃየር ኤጁኬሽን ውስጥ ያለው ችግር ከ1990ዎቹ በፊት
ኢትዮጵያ ውስጥ ብዙ ዩኒቨርሲቲዎች አልነበሩም። እንደምታውቁት በጣም በጣት የሚቆጠሩ ዩኒቨርሲቲዎች ናቸው። ከሚድ 1990s በኋላ ግን በአንድ ጊዜ የዩኒቨርሲቲዎቹ ቁጥር ቡም አድርጓል። በጣም በሰፊ ሁኔታ ሃየር ኤጁኬሽን ተስፋፍቷል። በከፍተኛ ሁኔታ ግን ከመስፋፋቱ ጋር የመጣው አንደኛው ችግር የኳሊቲና የተሰሩት ዩኒቨርሲቲዎች ሰዎችን በውስጣቸው የሚያልፉ ወጣቶችን ለስራው ዓለም ብቁ ያደርጓቸዋል የሚል ችግር የመጀመሪያ ችግር ነው። ስለዚህ ሃየር ኤጁኬሽን ውስጥ የሚገቡ ወጣቶች ዩኒቨርሲቲ ውስጥ የሚገቡ ወጣቶች ከዚህ ችግር ጋር አብረው ይወጣሉ ማለት ነው። የኳሊቲ ችግር ይገጥማቸዋል። ተመርቀው ደግሞ ሲወጡ ለስራ ውጪ ለሚጠብቃቸው ስራ በቂ ሆኖ በቂ ዝግጅት አድርገው የመውጣት ችግር ይገጥማቸዋል። ሌላው ከሃየር ኤጁኬሽን ጋር ያለው ሌላው የወጣቶች ተግዳሮት ሚስማች ነው። በተለይ በኤጁኬሽኑ እና በጆብ ማርኬት ውስጥ ከፍተኛ የሆነ ችግር አለ። ለምሳሌ 40% ከዩኒቨርሲቲዎች ተመርቀው የሚወጡ ተማሪዎች ሆሪዞንታል ኦር ቨርቲካል ኤምፕሎይመንት ሚስማች ያጋጥማቸዋል። ብዙዎቹ በተመረቁት ሙያ ውስጥ አይደሉም የሚሰማሩት። አይ ቲንክ ሁላችሁም እንደዚህ አይነት ጓደኞች አሏችሁ። ምናልባት እናንተም እንደዛ ናችሁ። የተመረቃችሁበት ሌላ ነው፣ የምትሰሩበት ሌላ ነው። አንዳንዱ ኢንጂነር ለመሆን ይመረቃል፣ መጨረሻ ላይ ስራ ሲጠፋ አስተማሪ ይሆናል፣ ወይም ተላላኪ ሊሆን ይችላል፣ ወይም ሌሎች አይነት የስራ ሂደቶች ውስጥ ይገባል። ሆሪዞንታል የሆነ ችግር ነው። ሌላው ደግሞ ከፍተኛ ትምህርት ተመርቀው ከፍተኛ የሆነ ዲግሪ ይዘው ወጥተው በሱ የማግኘት እድል ስለማይኖራቸው ቨርቲካሊ ደግሞ ከተማሩበት ሙያ ወርደው የሚሰሩ ሰዎች አሉ። ይሄ 40% ማለት ትልቅ ቁጥር ነው። በጣም የሚመረቁ ተማሪዎች ከመቶዎቹ 40ዎቹ በዚህ ውስጥ ያልፋሉ ማለት ነው። ከዚሁ ጋር ተገናኝቶ እንደ ተማሪ ደግሞ በሃየር ኢንስቲትዩሽኖች ውስጥ ተማሪዎች የሚገጥማቸው ወጣቶቻችን የሚገጥማቸውን ችግር በዚህ በኩል ላክ ኦፍ ፋንድስ በጣም ኮመን የሆነ ችግር ነው። ዩኒቨርሲቲዎች ውስጥ ያላችሁ ልጆች ተማሪዎች ወጣቶች ታውቁታላችሁ። አውትዴትድ የሆነ ካሪኩላ አለ። ሌበር ማርኬት እና ቫልዩ ፕሮፖዚሽኑ በጣም ተለያይቷል። ሌበር ማርኬቱ ዲማንድ የሚያደርገው ቴክኒካሊ ፊት ያደረገ ተማሪ ብቻ አይደለም፣ አሁን ተቀይሯል። የሚፈልገው ፍላጎቱ የተለወጠ ነው። ግን ከዩኒቨርሲቲዎች ውስጥ ስቲል የሚወጡት ተማሪዎች በዚህ በኦልድ ካሪኩላ ውስጥ ስለሚያልፉ ሬዲ አይደሉም። ስለዚህ የሌበር ማርኬቱ ውስጥ የሚመጡት ተጨማሪ ተማሪዎች ችግር ይገጥማቸዋል ማለት ነው። እርግጥ እነዚህን ነገሮች ለማስተካከል የተለያየ ነገር ነው። በጣም ትምህርት ላይ ሪፎርሜሽን እየተካሄደ እንደሆነ ሁላችንም እናውቃለን። ግን ስቲል አሁንም ከነዚህ ችግሮች ጋር ነን ያለ ነው። ሌላው ያለው ችግር የስኪል ጋፕን በተመለከተ ነው። ስኪል ጋፕ ውስጥ ብዙዎቹ ቅድም ጀምሬዋለሁ ከዩኒቨርሲቲ የሚወጡት ምሩቃን ለዩኒቨርሲቲው ለኢንዱስትሪው እየተዘጋጁ አይደሉም። በተለይ ፕራክቲካል የሆነ ዲጂታል የሆነ ሶፍት ስኪል ይጎላቸዋል። ቴክኒካሊ ፕሮፊሸንት አይደሉም። እንደዚህ አይነት ችግሮች ሲኖር ደግሞ ሌበር ማርኬቱ ሊያስተናግዳቸው አይችልም። ሌበር ማርኬቱ ማያስተናግዳቸው ከሆነ ተግዳሮቶች ሆነው ይቀመጣሉ ማለት ነው። ያ ተግዳሮት የወጣቱ ብቻ አይሆንም፣ አልቲሜትሊ የቤተ ክርስቲያንም ተግዳሮት ይሆናል ማለት ነው። አልቲሜትሊ ከዛም የሀገር ተግዳሮት ይሆናል። ሌላኛው ስኪል ጋፕ ላይ በጣም ሎው ኳሊቲ የሆነ ውጤት እናገኛለን። የሚወጡት ሰዎች ቅድም ብየዋለሁ፣ አውትዴትድ ካሪኩላ፣ እንዲሁም እንግሊዝኛ ፕሮፊሽንሲ ላይ ራሱ ብዙ ችግር እናገኛለን። እንደ አስተማሪም እንደ ኮሊክም እንደ ቀጣሪም በዚህ ውስጥ ታያላችሁ። ክሪቲካል ቲንኪንግ ላክ ያደርጋሉ። ኢንተርፕሪነርሺፕ ስኪላቸው በጣም አነስተኛ ነው። እንደዚህ የመሳሰሉ የውጭው ማርኬት የሚፈልገው ጠንከር ያሉ ችሎታዎችን አጥተው ነው የሚመረቁት። ስለዚህ እነዚህ የሚመረቁ ወጣቶቻችን በችግር ውስጥ ያልፋሉ ማለት ነው። ይሄ ትንሽ ያየነው ችግር የወጣቶች ችግር ከዚህ የከፋ ነው። የበዛ ችግሮች አሉ። ግን በዛሬው ስኮፓችን ውስጥ በዚህ ውስጥ ማለፍ ስላለብን 3 ችግሮች አይተናል። የስራ ሁኔታ አይተናል፣ የትምህርት ሁኔታ አይተናል፣ የችሎታ ጋፖችን አይተናል። እነዚህን ካየን መጽሐፍ ቅዱስ ስለ ስራ፣ ስለ
ትምህርትና ስለ ችሎታ ምንድነው የተሰጠ መጽሐፍ ቅዱሳዊ እይታ አለን ወይ ገጽታ አለን ወይ ብለን መጠየቅ አለብን። ምክንያቱም ስኮፓችን የምንነጋገርበት በቤተ ክርስቲያን አውድ ስለሆነ በመንፈሳዊ አውድ ስለሆነ ምንድነው የሚለውን ነገር ማየት ያለብን ይመስላል። መጀመሪያ ስለ ኤጁኬሽን ስለ ትምህርት እንመልከት። በመጽሐፍ ቅዱሳችን ውስጥ መጽሐፍ ቅዱሳችን ትምህርትን ከተራ ዕውቀት ከመቅሰም አሳልፎ እግዚአብሔርን ከመፍራትና ከጥበብ ጋር ሲያገናኘው እናገኛለን። እንደውም መጽሐፍ ቅዱስ ትክክለኛው ዕውቀት የሚጀምረው እግዚአብሔርን ከመፍራት ነው ይለናል። ምሳሌ 1:7 ላይ The fear of the Lord is the beginning of knowledge። መጽሐፍ ቅዱስ ትምህርትን ያበረታታል፣ ትምህርትን ይደግፋል። እንደውም የሚሰጠውን ሴኩላር ትምህርት ላይ ሳይሆን ከሱ የጠለቀ ትምህርት ላይ ያለ የድጋፍ አቋም መጽሐፍ ቅዱስ ውስጥ እናገኛለን። መጽሐፍ ቅዱስ ዕውቀትን የሚወድ መጽሐፍ ነው። በዚህ ሪጋርድ የዳንኤልና የጓደኞቹን ታሪክ ከመጽሐፍ ቅዱሳችን ውስጥ ልናይ እንችላለን። ዳንኤልና ጓደኞቹ ባቢሎን ሀገር ውስጥ ቅድም ዳንኤል በሌላ መልኩ አይተነዋል። አሁን ደግሞ ከትምህርት አንጻር ዳንኤልን ስናየው በሌላ አገር ትምህርት ተምሮ እንደውም እግዚአብሔር ነው አይምሯቸውን ከፈተላቸው የሚለው ያንን ክፍል ትምህርት ተምሮ ከሌላ መጤ ሆኖ ማለት ነው። ትምህርት ተምሮ 10 እጥፍ በለጣቸው ነው የሚለው። 10 እጥፍ አት ኖርማል ሁኔታ አይፈጠርም። ባይዘው ዩኒቨርሲቲዎች ውስጥ ሄዳችሁ ቼክ ማድረግ ትችላላችሁ። አንድ ተማሪ ኤክሰፕሽናል ኬስ ካልሆነ 10 እጥፍ ሌላውን ተማሪ አይበልጥም። ሚስጥሩን ግን ይነግረናል። ስለማይሆን ማለት እግዚአብሔር ነው ያደረገው ይላል። ስለዚህ እግዚአብሔር ዕውቀትን የሚወድ አምላክ ነው፣ መማርን የሚወድ አምላክ ነው። ወጣቶች በመጽሐፍ ቅዱስ ትምህርትን በተመለከተ የእግዚአብሔርን አቋም ማየት ይኖርባቸዋል ማለት ነው። መጽሐፍ ቅዱስ ትምህርትን ያበረታታል፣ ይደግፋል። እንደውም እግዚአብሔርን የምታገኙት መጽሐፍን ለማወቅ የሚችሉበትን ጥበብ ለወጣቶች ሲሰጥ እናገኘዋል። ሁለተኛው ችሎታን በተመለከተ መጽሐፍ ቅዱስ ምን እንደሚል ትንሽ ከመጽሐፍ ቅዱስ እንድናይ ጋብዛችኋለሁ። መጽሐፍ ቅዱስ ችሎታን በተመለከተ እንደውም ታለንትን የሚያስተምረን ይሄ ካሪዝማታ ይለዋል የእግዚአብሔር ስጦታ አድርጎ ነው የሚያስቀምጠው። ለእግዚአብሔር ክብርና ለሌሎች ጥቅም እንዲውል ችሎታን እግዚአብሔር እንደሚሰጥ ከመጽሐፍ ቅዱስ ውስጥ እናያለን። አንዳንዴ ዲቫይን ጊፍት ሲሆን እናገኛለን፣ ታለንትም ሆኖ እናገኛለን። ሌላው መጽሐፍ ቅዱስ ውስጥ እንደምታውቁት ለምሳሌ ባስላኤል በዘጸአት ውስጥ እግዚአብሔር ችሎታ ቤት ለመስራት ማለት ነው ቤት ለመስራት መንፈስ ሲሰጠው እናያለን። ለችሎታ ማለት ነው። እኛ የእግዚአብሔር መንፈስ ለካ ችሎታ ይሰጣል። ምን ለመስራት? ቤትን ለመስራት በብሉይ ኪዳን እና ባስላኤል ውስጥ እግዚአብሔር ችሎታ ሰጥቶት ሙሴ በተራራው ላይ ያየውን ነገር ያለ ብሉፕሪንት አስቀመጠው። እግዚአብሔርም አስጠንቅቆታል። ያየውን ስራ ነው ያለው። ባስላኤል ደግሞ በመንፈስ ቅዱስ ሙሴ ያየውን መሬቱ ላይ አስቀመጠው። ስለዚህ ችሎታ ከእግዚአብሔር ሲሰጥ እናገኛለን መጽሐፍ ቅዱስ ውስጥ። በዛ ችሎታችን ደግሞ እግዚአብሔርንም እንድናመልክ ፕላስ ሰዎችን እንድንጠቅም እግዚአብሔር እንደሰጠን እናያለን። ይሄ አቅም ነው። ያንን አቅም እግዚአብሔር በኤክሰለንስ በልቀት እንድንጠቀም መፈለጉን እናያለን። ሌላኛው ስራን በተመለከተ ነው። መጽሐፍ ቅዱስ ስራን በተመለከተ ያለው እይታ ምን ይመስላል ከተባባለን ስራ መጽሐፍ ቅዱስ በጣም የተከበረ ሆኖ ታገኙታላችሁ። ስራን በተመለከተ እንደው ጌታችን ኢየሱስ ክርስቶስ እግዚአብሔር አብን ሲገልጸው አባቴ እስከዛሬ ይሰራል ብሎ ነው የገለጸው። እና ከፍተኛ የሆነ ስራ ወዳድ አምላክ ነው የምናመልከው። እግዚአብሔር ስራን ይወዳል። እግዚአብሔር ስራን ይሰጣል። እግዚአብሔር ራሱ ኢንጆይ ያደርገዋል። ሰርቶ ደግሞ ሲያርፍ እናገኛለን። ከዛ ደግሞ ሲያዝ እናገኛለን። ስራ እንደውም የተሰጠው መጽሐፍ ቅዱስ ውስጥ ከውድቀት በፊት መሆኑ ያስደንቃል። the perfect system ውስጥ ስራ በክብር የእግዚአብሔር ትእዛዝ ሆኖ ተሰጥቷል። በከፍተኛ ሁኔታ እግዚአብሔር የሚወደው ነገር ነው።
ለመኖር ብቻ ሳይሆን የእግዚአብሔርን አጀንዳ እንድናገለግልበትም ጭምር ነው ስራን የሰጠን። መጽሐፍ ቅዱስን ስንመረምር ስራ አምልኮ ሆኖ ሁሉ እናገኘዋለን። እንደውም አቮዳ የሚለው ትርጉም ከአምልኮ ጋር ይገናኛል። ለስራ የተሰጠው ትርጉም ማለት ነው። ፖልን ታዩታላችሁ። ለስራ የነበረውን አፍቅሮት ታያላችሁ። ያገለግላል። ራሱ የሚሰራ ሰው ሆኖ ነው የምታገኙት። በዘመኑ የነበረውን በዛ ከፍተኛ የሆነ የሚኒስትሪ ውስጥ በስራም ደግሞ የተገለጠና የሚሰፋ ድንኳን ሰፊ እንደነበረ እናገኛለን። ያንን ደግሞ ለእግዚአብሔር ክብር ሲያውለው እናገኛለን። ስራን በተመለከተ ቆላስይስ 3:23 ላይ ስራ ከአምልኮ እንደሆነ ይታያል። እዚህ ክፍል ውስጥ የምታደርጉትን በሙሉ ከልባችሁ አድርጉት ለእግዚአብሔር እንደምትሰሩ ይላል። የሥራ ቲዮሎጂያችን ዲፕ ነው። እንደውም ታሪክ ሰምቻለሁ። ደቡብ ውስጥ ከወንጌል በፊት ሰነፎች ነበሩ፣ ደቡብ ኢትዮጵያ ውስጥ ማለት ነው። እና ወንጌል ከገባ በኋላ ሰዎች አባቶች ሲናገሩ ነው የሰማሁት። ወንጌል ከገባ በኋላ ከፍተኛ የሆነ ለውጥ በደቡብ ውስጥ ተካሄደ እና እርሻውን ሲያዩ አረም ያለበት ክርስቲያን ንስሐ ይገባ ነበር። this is a true story። ንስሐ ይገባል። እንዴት እርሻ ውስጥ አንተ ተቀምጠ እንትን ገባ? እንደዚህ አይነት ከፍተኛ የሆነ ለውጥ ያመጣል ወንጌል። ለሥራ ያለው አመለካከት በጣም 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 ይሄ እየዞራችሁ ቡና ጠጡ አይልም፣ እየዞራችሁ ስሩ። እንደውም ስጡ ይላል። አጠረኝ ቃል በጣም anyhow እና እግዚአብሔርን እንድናገለግል፣ ሶሳይቲን እንድናገለግል፣ ቤተሰብን እንድናገለግል እንድንሰራ እግዚአብሔር ቃል እጅግ በጣም የመጽሐፍ ቅዱስ እይታ ስራ ላይ ያለው በጣም ጠንካራ ነው። መጽሐፍ ቅዱስ ትጋትን የሚያበረታታ መጽሐፍ ነው። ትጋት ካነሰህ እንደውም ይላል ከእንስሳ ተማር ሁሉ ይላል። አንድ ፈረንጅ እኔ ሰው ነኝ ከእንስሳ አልማርም ብሎኛል። ከምንድን ነው? ከጉንዳን መማር ትችላለህ። ለሰነፎች እግዚአብሔር ቅዱስ ቃል ሳይሆን የሰጣቸው በኔቸር ተማሩ። ኔቸር ራሱ እንዴት ጠንካራ ሰራተኛ እንደሆነ ከግብረ ጉንዳን ከንብ ምናምን መማር እንድንችል አድርጎ አስቀምጦላል። በአንጻሩ ደግሞ መጽሐፍ ቅዱሳችን ስንፍናን ከመጠን በላይ ይወቅጣል፣ ይገስጻል፣ ይቃወማል። ስለዚህ እግዚአብሔር ስራን በተመለከተ መጽሐፍ ቅዱሳችን ውስጥ የምናገኘው ትክክለኛው ፐርስፔክቲቭ ጠንካራና ትጋትን እግዚአብሔር የሚያበረታታ አምላክ ነው። ስለ እነዚህ ሶስት ጉዳዮች በመጽሐፍ ቅዱስ ካየን አሁን በቀጥታ ወጣቶችን በማዘጋጀት ረገድ ያለውን የቤተ ክርስቲያንን የወጣቶችንና ከክርስቶስ ትምህርት እንድንማር ጋብዛችኋለሁ። ሶስተኛው ክፍላችን ነው። በዚህ ክፍላችን ውስጥ ስንጀምር እስኪ የክርስቶስን ሚኒስትሪያል ሞዴል እንድናይ ጋብዛቸዋል። ጌታ ኢየሱስ ሲያገለግል እንዴት አይነት አገልግሎት ነበር ያገለግለው? ከዛ ባለፈ ሁኔታ ደግሞ በተጨማሪ ሐዋርያቶች ሲያገለግሉ እንዴት ነበሩ ያገለገሉት የሚለውን ነገር ስናይ እነዚህ ነገሮች እናገኛለን። የጌታችን የኢየሱስ ክርስቶስ አገልግሎት ውስጥ ግማሽ አገልግሎት አናይም። ሆሊስቲክ አገልግሎት ነበር ሲያገለግል የነበረው። ጌታችን ኢየሱስ ክርስቶስ ሰው በግማሽ እንደማይገለገል ያውቃል። ካበል ካስተማራቸው በኋላ እሱን ተከትለው በምድረ በዳ ከሄዱ በኋላ ወደ ቤት ሂዱ ብሎ የሚሸኝ አምላክ እንዳልሆነ ነው የምናገኘው በመጽሐፍ ቅዱሳችን ስናጠና ማለት ነው። ጌታችን ኢየሱስ ክርስቶስ መንፈሳዊ ፍላጎቶችን አድሬስ አድርጓል። ሰዎች ስጋ ብቻ አይደሉም፣ መንፈስም አላቸው። ስለዚህ ለመንፈሳቸው የሚያስፈልገውን ማንኛውንም አይነት መንፈሳዊ አገልግሎት በጌታችን ኢየሱስ ክርስቶስ አገልግሎት ውስጥ ሲገለጡ እናገኛለን። ግን እዚህ ላይ ብቻ የቆመ ደግሞ አይደለም። እዚህ ላይ ብቻ የቆመ አይደለም። ሁለተኛው ጌታችን ኢየሱስ ክርስቶስ ፊዚካል ኒዶቻቸውንም ሲያሟላ እናገኛለን። ሁሉ አቀፍ አገልግሎት ነበረው። መንፈሳዊ አገልግሎትም ይሰጣቸው ነበር። አት ሴም ታይም ሰዎች ቁስም ስለሆኑ ስለሚያስፈልጋቸው ፊዚካል ኒዶቻቸውን ያሟላ ነበር። ይሄ በጌታችን ውስጥ የምናገኘው አገልግሎት ነው። ይሄ ነገር በጌታ አገልግሎት ብቻ ላይ አልቀጠለም። በሐዋርያትም አገልግሎት ውስጥ እናገኘዋለን።
ለምሳሌ ጳውሎስ በተመሳሳይ መልኩ አድሬስ ያደርግ ነበር እነዚህ ነገሮች። መንፈሳዊ ሰርቪሶች ነበሩት፣ ይሰጥ ነበረ። ግን መንፈሳዊ ሰርቪስ ላይ ብቻ ተጣብቆ ይቀር አልነበረም። በተጨማሪም ለሰዎች የሚያስፈልጋቸውን ፊዚካል ሰርቪስ ይሰጥ እንደነበረ በጳውሎስ አገልግሎት ስናጠና ክሪቲካሊ ስናጠና እነዚህን ነገሮች እናገኛለን። አንድ ክንፍ ብቻ አልነበራቸው። ያዕቆብ ስለ እምነት ከተናገረ በኋላ በተለይ እግዚአብሔር ስለማመን ከተናገረ በኋላ በሰጠው ምሳሌ ውስጥ ሰውየው እየተራበ አይተህ ሂድና ሙቅ አይባልም ነው ያለው። እሳት ሙቅ ጥገብ አይባልም ነው ያለው። ኢንቮልቭ እንድናደርግ በፊዚካል ሰርቪስ ውስጥ እንድንገባ የእግዚአብሔር ቃል ያስተምረናል። ስለዚህ እነዚህ ምሳሌ የአገልግሎት ምሳሌዎች የሆኑት የጌታችን የአገልግሎት ምሳሌን ስንመለከት የጳውሎስን የአገልግሎት ምሳሌ ስንመለከት ሆሊስቲክ ሚኒስትሪ ፓርት ኤንድ ፓርሰል ኦፍ ዴር ሚኒስትሪ እንደሆነ እናያለን። አገልግሎታቸው ነበር። ኦኬ እነዚህን ካየን እንደ ቤተ ክርስቲያን ተለቅ አድርገን ገርደፍ ባለ መልኩ ከፍ ባለ መልኩ እንዴት እንመልከት? ቤተ ክርስቲያን ምን ማድረግ ትችላለች? አሁን ቅድም ካነሳነው ችግሮች ጋር ትንሽ ለማገናኘት እንሞክር ብለን ስንነሳ the role of the church ውስጥ ይወስደናል። ቤተ ክርስቲያን ምን ማድረግ ትችላለች? ትንሽ ትልልቅ ነገሮች ናቸው፣ ትልቅ ሐሳቦች ናቸው። እንደ ቤተ ክርስቲያን እንድትመለከቱ ነው የምጋብዛችሁ። የመጀመሪያው ቤተ ክርስቲያን እንደ ቤተ ክርስቲያን ማለት ነው ፋውንዴሽናል ስኪሎችን ለመስጠት ትችላለች። እነዚህ ውስጥ ሊተርሲን መስጠት ትችላለች፣ ዲጂታል ስኪሎችን መስጠት ትችላለች። ሂስቶሪካሊ የወንጌላውያን አብያተ ክርስቲያናት የሚታወቁት በተለይ ትምህርትን በማስፋፋት ይታወቃሉ። እነዚህ ትልልቆቹ ቸርቾች ደቡብ ውስጥ ስትሄዱ፣ ምዕራብ ኢትዮጵያ ውስጥ ስትሄዱ አብዛኛውን ሕዝብ የመማር እድል እንዲያገኝ ያደረጉት የቤተ ክርስቲያን ሚሽኖች ናቸው፣ ሚሽነሪዎች ናቸው። ቤተ ክርስቲያን ሲገባ ነው አብሮ ተከትሎ የገባው። ይሄ ነገር ቤተ ክርስቲያን በመስጠት ትታወቃለች። በዚሁ በእኛ ሀገር ውስጥ አሁንም እጅግ በጣም ብዙ ትምህርት ቤቶች ስታያቸው በአብያተ ክርስቲያናት ተይዘው ታገኛላችሁ። በእንደዚህ አይነት ሁኔታ ውስጥ ቸርች ሴኩላር ሲስተሙን ያልሰጠውን ወይም ሴኩላር ሲስተም ውስጥ የተከፈተውን ክፍተት መሙላት ትችላለች ማለት እንደ አንድ ሐሳብ እንደ አንድ የአገልግሎት ዘርፍ ልትወስድ ትችላለች። አንዳንድ ቸርቾችም እነዚህ ነገሮች ይለማመዳሉ። ሌላኛው የምናገኘው ሶፍት ስኪልን በተመለከተ ነው። ቤተክርስቲያን አሁንም ሶፍት ስኪሎች ወጣቶች በቤተክርስቲያን በኩል ማግኘት ይችላሉ። ለምሳሌ ኮሚኒኬሽን ስኪል ነው። ፎር ዮር ጉድ ኢንፎርሜሽን ስለ ኮሚኒኬሽን ስኪል እኔ የተማርኩት ቤተክርስቲያናችን ውስጥ በመጣ አንድ ስልጠና ነው። ከዛ በኋላ ነው በትምህርት ዩዝ ሚኒስትሪ ላይ እዚህ የተማርኩት። እና አብያተ ክርስቲያናቶች የሴኩላር ሲስተሙ ሊሰጥ የማይችለውን ሴኩላር ሲስተም ውስጥ ወጣቶች የማያገኙትን ከፍተኛ የኮሚኒኬሽን ስኪል ክፍተት ስራዬ ብላችሁ ካሰብነው እንደ ቤተ ክርስቲያን ልንሰጥ እንችላለን። ክፍተቱን ልንሞላ እንችላለን። እነዚህ ነገሮች ቅድም እንዳነሳ ነው ሌበር ማርኬቱ ላይ ከፍተኛ የሆነ ሚና አላቸው። ጥሩ ኮሚኒኬት ማድረግ የማይችልን ሰው እና በጣም ቴክኒካሊ የተሻለን ሰው አንድ ቀጣሪ አይቀጥርም። ለምን? አፍተር ኦል ኮሚኒኬሽን ማለት ከፍተኛ ነገር ማለት ነው ለአንድ ቀጣሪ። ይህንን ነገር እንደ ቤተክርስቲያን በትልቁ ካሰብነው ልናደርገው የምንችለው ነገር ነው። ሌላኛው ምን ሮል አለን? እነዚህ የወጣቶችን ችግር በመፍታት ረገድ እንደ ቤተክርስቲያን ካላችሁ ከሶፍት ስኪል አንጻር ቲም ወርክ ነው። ቲም ወርክን ሴኩላር ሲስተሙ ወይም በዩኒቨርሲቲ ውስጥ ልንማረው አንችልም። በተለያየ መልኩ አብረን አሳይመንት በመስራት አብሮ በመሆን ፕሮጀክትን በመስራት ልንለማመደው እንችላለን። ግን ደብዝ ያለው ረጅም ህይወትን የሚፈልገውን ቲም ወርክን ለመስራት እንደ ቤተክርስቲያን ካሰብነው መንገዶችን አናጣም። ብዙ ሚኒስትሪዎች በቤተክርስቲያን ውስጥ የሚሰሩት በቲም ነው። ወጣቶቻችን እዛ ውስጥ የቲም ወርክ ፊሎሶፊን እንዲማሩ፣ እንዲያውቁ፣ አብሮ መስራት እንዲችሉ፣ ቻሌንጅ መደራረግ እንዲችሉ፣ የተለያዩ ሀሳቦችን ዳይቨርሲፋይድ የሆኑ ምልከታዎችን ለመከፋፈልና ልበሰፊ ሆኖ ለመነጋገርና ለመወቃቀስ ለማሸነፍና ለመሸነፍ ሳይሆን ሀሳቦችን የተሻለ ለማድረግ የመማሪያ ጥሩ ማዕከል ቤተክርስቲያን መሆን ትችላለች። ስለዚህ እንደ ቤተክርስቲያን ይሄ ሶፍት ስኪል ነው። ቲም ወርክን መለማመድ እንችላለን። ሌላው ሊደርሺፕ ነው። ብዙ ወጣቶች ሊደርሺፕን የሚለማመዱበት ቦታ የላቸው። ሪል የሆነ ጄኒዩን የሆነ ቦታ እስኪ ጠቁሙኝ፣ የት ሄደው ሊለማመዱ ይችላሉ? በተለይ በሴኩላር ሲስተም ውስጥ ማለት ነው፣ በሃየር ኤጁኬሽናል ኢንስቲትዩሽን ውስጥ ማለት ነው።
እነዚህ ካፓሲቲዎች ወጣቶች በዚህ ካፓሲቲ ውስጥ ሲያልፉ የሌበር ማርኬት ውስጥ ኢዚሊ ዊን ለማድረግ የሚረዱ ካፓሲቲዎች ናቸው፣ ሶፍት ስኪልስ ናቸው። እነዚህ ነገሮች በተሻለ መልኩ ወጣቶቻችን በትልቁ በቤተክርስቲያን አውድ ውስጥ መለማመድ ይችላል። ሃው ሊደርሺፕ እንዴት ነው የሚደረገው? ምን ማለት ነው ሊደርስ? እንዴት ነው ሊደሮች ሊደር የሚሆኑት? ሊደሮች እንዴት ነው የሚዋለዱት? እንዴት ነው የሚባዙት? ምንድን ነው የሚያደርጉት? መጽሐፍ ቅዱሳዊ ሊደርሺፕ አብዛኛው የሊደርሺፕ ፕሪንሲፕል አንዳንዱ በሴኩላር ሲስተም ውስጥ የሚሰራው ከመጽሐፍ ቅዱስ የተወሰደ ሆኖ ታገኙታላችሁ። እነዛን ነገሮች ለመለማመድና ለማወቅ ለመቅሰም እየተሳሳቱ ከስህተት ለመነሳትና ለመማር ቤተክርስቲያን እንደዚህ አይነቶችን ለማድረግ ትችላለች። ሐሳብ ካላት እንደዚህ ልበሰፊ ከሆነች የወጣቶቹን ችግር መድረስ ካለብን we can take this ይሄንን ማሰብ እንችላለን። እነዚህ ሶፍት ስኪሎች በት ኢምፖርታንት ስኪሎች ናቸው። ሌላኛው ፕራክቲካል ስኪልስ ነው። በዚህ ረገድ አብዛኛው ኢቫንጀሊካል ቸርቾች አይታችሁ እንደሆነ ከወንጌል በተጨማሪ በጣም ብዙ ፕራክቲካል ስኪሎች የሚለመዱባቸው ስፍራዎች ናቸው። አንዳንዶች ቸርች ውስጥ ወጣቶች የተለያየ አይነት ስኪል የመልመድ እድል ይገጥማቸዋል። በተለይ በሜን ላይን ተለቅ ያሉ ቸርቾች ማለት ነው። ቴክኒካል ስኪሎችን የሚለምዱበት ሁኔታ ለመፈጠር የሚችልበት ብዙ እድሎች አሉ። ባይዘው እነዚህ እድሎች ናቸው። አይኖቻችን ቢከፈቱ እንዴት አድርገን እናገለግላለን ማለት እንችላለን። የወጣቱን ችግር መንፈሳዊ በሆነ ኢንቫይሮንመንት ውስጥ እንዴት አድሬስ ማድረግ እንደምንችል ማሰብ እንችላለን። ቴክኒካል ስኪሎች መሰጠት የሚችሉባቸው ሁኔታዎችን መፍጠር ይቻላል። ሌላኛው ቮኬሽናል ትሬኒንግ ነው። ቮኬሽናል ትሬኒንግ በቸርቾቻችን ውስጥ ሊካሄድ አይችልም፣ ግን ቸርቾች እንደዚህ አይነት ኢንስቲትዩሽኖችን ኦን ማድረግ ይችላሉ አሉ። ባይ ዘ ዌይ ካቶሊክ ቤተክርስቲያን ብትወስዱ በኢትዮጵያ ውስጥ ሳይቀር ቮኬሽናል ስኩልስ አላቸው። ተለቅ ያለ ከፍ ያለ ሰፋ ያለ ሐሳብ ካለን እጅግ በጣም የምናገለግልባቸው ዘርፎች ሆነው ሊወሰዱ ይችላሉ። እነዚህ አሁን ያነሳናቸው ነገሮች ቅድም የኢትዮጵያ ሃየር ኤጁኬሽን የሚጎላቸው ችግሮች ናቸው። በቸርች በኩል ምን ሊደረጉ የሚችሉ ሊሟሉ የሚችሉ ማለት ነው። ይህንን በትልቁ በቸርች በኩል ካነሳ ነው ወረድ ብለን ደግሞ በወጣቶች አንጻር በዩዝ ሊደርስ አንጻር ደግሞ እንድናይ ልጋብዛችኋለሁ። እንደ ዩዝ ሊደርስ ምን ማድረግ እንችላለን ብለን ከጠይቅን ዶክተር ፖል በጣም ብዙ ስለ ዩዝ ሊደር ከመንፈሳዊ ነገር አቅጣጫ ቅድም አሳይቶናል። እኔ ግን ከዚህ አንጻር ነው ማሳያቸው። አሁን ካየነው አንጻር በኩል አድርገን በሌላ በኩል ዩዝ ሊደሩን በዚህ በኩል አየዋለሁ፣ ፖል ካየበት ወጣ ብዬ ማለት ነው። የመጀመሪያው ወጣት ሊደሮች ሜኪንግ የተጠራ ነው። ሜኪንግ ኦፍ ዲሳይፕል ነው። እግዚአብሔር ቼንጂንግ በከፍተኛ ለውጥ ውስጥ ላለችው ዓለም የሰጠው ስጦታ ዲሳይፕል ነው፣ ደቀ መዝሙር ነው። እሱ ስለማይቀየር እግዚአብሔር በማይቀየር ማንነቱ ውስጥ ለሚቀየረው ዓለም የሰጠው ስጦታ ደቀ መዝሙር ነው። ወንጌል ሰበኩ፣ ከዛ ምን አድርጓቸው? ደቀ መዝሙር አድርጓቸው ነው ተብለን ተጠራ ነው። ለዚህ የኛው ዓለም ጥያቄ ትክክለኛ ምላሽ ደቀ መዝሙር ማፍራት። ስለዚህ የመጀመሪያው የወጣቶች መሪዎች ትልቁ ስራ ዲሳይፕል ማድረግ ነው። ወጣቶች ለሚመጣው ለእያንዳንዱ እንትን ይባላል ብሮችን የተሳሳቱ ብሮችን በየጊዜው ስህተቶችን በመማር ብሮችን ለማወቅ ከሞከራችሁ በጣም አስቸጋሪ ነው ይባላል። የብር አዋቂዎች እንደሚነግሩን ከሱ ይልቅ ትክክለኛውን ብር ለባንኩ ሰራተኞች ወይም ለነዚህ ለቴሎሮቹ ማስተማር የተሻለ ነው ይባላል። ትክክለኛውን ብር ሲያውቁ የተሳሳተውን ብር በቀላሉ ስለሚለዩ ማለት ነው። በየጊዜው የሚመጡ የተለያዩ ችግሮች መምጣታቸው አይቀርም። አሁን የደረስንበት ደርሰናል። ከዛሬ 5 እና 10 ዓመት በኋላ ጌታ ኢየሱስ ካልመጣ አሁን ያለው ሲስተም ደግሞ ይቀየራል። አዲስ ሲስተም ነው የሚሆነው። በሚቀየረው በእያንዳንዱ ሲዝን እግዚአብሔር አዳዲስ ነገሮችን አልሰጠንም። የሰጠን ደቀ መዝሙር ማድረግ ነው። ስለዚህ ወጣቶችን በተለይ መሪዎች፣ የወጣት መሪዎች ራሳቸው ደቀ መዝሙር ኤግዛምፕሊፋይድ የሆነ ላይፍ በመኖር ደቀ መዝሙር በመሆን እንድናደርግ የተጠራ ነው። ለሚቀየረው ዓለም ደቀ መዝሙር እንድንሰጥ ነው የተጠራ ነው። ደግሞ አይቴልዩ ደቀ መዝሙሮች የሚቀየረውን ዓለም ያሸንፉታል። በካምፓስ ውስጥ ነው የምሰራው። ያን ነው ማየው። በጣም ድሮ የምናያቸው እናንተ አንዳንዶቻችሁ ዩኒቨርሲቲ ውስጥ ነው ያላችሁት፣ ምናልባት ያልገባችሁም አላችሁ፣ የወጣችሁ አላችሁ፣ የቆያችሁ አላችሁ። በዚህ ይሄ ግሩፕ ውስጥ እስኪ ሂዱና ተመልከቱት። የተቀየረ ነው። እናንተ ረጅም ጊዜ
የቆያችሁ ሰዎች ከዛሬ 10 ዓመት በፊት የነበረው ዩኒቨርሲቲና አሁን ያለው በጣም የተለየ ነው። ስለዚህ ለእያንዳንዱ ዓመት የተለያየ ነገሮች ልናደርግ አልተጠራንም። just make disciples ይሄ ትልቅ ጥሪያችን ነው። አፍጥጠንና አቅጥጠን ልንሰራው የሚገባ ጉዳይ ነው። ሁለተኛው ወጣቶቻችንን ለህይወትና ለሥራ ዝግጁ ማድረግ ነው፣ ኢኪፕ ማድረግ ነው። ኦፍ ኮርስ ፓርት ኦፍ ዲሳይፕልሺፕ ነው። ግን ይሄንን በተመለከተ ፓርቲኩላርሊ እነዚህ ጉዳዮች ውስጥ መስራት ያስፈልገናል። ወጣቶች ለህይወት ዝግጁ አይደሉም። ዝግጁ እንዲሆኑ መርዳት ያስፈልጋል። በቤታችን ውስጥ እያሉ ማለት ነው፣ ወደ ሃየር ኤጁኬሽን ከመግባታቸው በፊት ማለት ነው። ልክ ዩኒቨርሲቲ ሲገቡ እንደ ሲቭ ነው፣ እንደ ወንፊት ነው። በደንብ ተሰርተው የመጡ ወጣቶችና ዝም ብሎ ለብ የተሰሩ ወጣቶች ዩኒቨርሲቲ ሲገቡ በደንብ በወንፊት ውስጥ ያልፋሉ። በደንብ ቅርጽ ኖሯቸው ፋውንዴሽናቸው ጠንካራ የሆኑ ወጣቶች በብዙ ተግዳሮቶች ውስጥ ፋውንዴሽናቸው እየጠበቀ ይሄዳል። ኦን ዘ አዘር ሃንድ በለብ የወጡ ከዚህኛው ክፍል በለብ የወጡ ወይም የዲሳይፕልሺፕ ክላስን በፎርፌ ብዙ ያልተማሩ ሰዎች ደግሞ የሆነ ታይም ይመጣል፣ ሲቭ ነው። እና ወጣቶችን ኢኪፕ ልናደርግ ለአገልግሎት ለህይወትና ለሥራ ልናደርግ ያስፈልገናል። ወርክ ቲዮሎጂያችንን በደንብ ልንሰራው ያስፈልገናል። we have to work on our work theology ምንድን ነው የሚለውን ነገር ማስረግ this is it ወርክ ቲዮሎጂያችን መሰራት አለበት። መድረኮቻችን ብዙ ጊዜ ከዚህ አንጻር ወጣቶቻችን እንዴት አድርገን ነው ኢኪፕ የምናደርገው ብለን መጠየቅ አለብን። ይኸውላችሁ ይህን ችግር ትናንትና አድሬስ ብናደርገው ጥሩ ነበር። ቅድም በመግቢያ ላይ እንዳልኩት ከ10 ዓመት በፊት አድሬስ ብናደርገው ኖሮ በጣም የተሻለ ነበር። በስንፍና የሚታሙት እነማን እንደሆኑ ቼክ አድርጉ። ውጭ ወጣችሁ ኢንቴግሪቲ ላይ የሚታማው ማን እንደሆነ ቼክ አድርጉ። ድሮ ለከባድና ኢንቴግሪቲ ለሚያስፈልጋቸው ስራዎች የሚመደቡ ሰዎች ድሮ የኛ አባቶች ነበሩ። አሁን እንደሱ አይደለም። በስራ ሂደት ውስጥ ስትገቡ የሚያጋጥማችሁ ብዙ ጉድ አለ። ያልተሰራ ጄኔሬሽን ወጥቷል ማለት ነው። very unfortunate እንደዚህ አልነበርንም። anyhow ፖል ለምሳሌ እንደዚህ አልነበረም። ጌታ ኢየሱስ እንደዚህ አልነበረም። ዳንኤል እንደዚህ አልነበረም። ሙሴ እንደዚህ አልነበረም። ኢያሱ እንደዚህ አልነበሩም። our heroes እንደዚህ አልነበሩም። Area we have to work theologian ላይ በጣም መስራት አለበት። ሰዎች በመድከምና በመልፋት በመስራት በመሰጠት ብዙ ነገር ማውጣት እንደሚችሉ ማስተማር አለብን። እግዚአብሔር ስራን የሚወድ አምላክ መሆኑን ሾርት ከት እግዚአብሔር እንደማይወድ go to the universities አብዛኛው ዩኒቨርሲቲ ተማሪ አሁን ምንድን ነው ሰራተኛ ነው። very short ከቶች አሉ እና ከሁለት ወጥ ይሆናል መጨረሻ ላይ ነገሩንም በደንብ አያውቀውም፣ ስራውንም በደንብ አያውቀውም። እና when they go to the labor market ውስጥ ቀጣሪ ይመለከተዋል። ፋንክሽናል አይደለም፣ ፊት አይደለም፣ ኮምፒተንት አይደለም። it become a problem አሁን ፕሮብሌም አይመስለንም። ነገ ደግሞ ሲበዛ ፕሮብሌም ይሆናል፣ ይገዝፋል። ትንንሹን ነገር በጊዜ ልናሸንፈው ካልቻለን ሲበዛ ይበዛል። ሪል ፕሮብሌም ነው የምናወራው፣ የገጠጠ ፕሮብሌም ነው፣ አስቸጋሪ ፕሮብሌም ነው። we need intervention ግዴታ ይፈልጋል። ጃምፕን ማድረግ ይፈልጋል። ኖ የሚል እንደ ነህምያ አይነት ሰው ይፈልጋል። ቀጥርም ለመስራት ጠንካራ ሰው ይፈልጋል። I think that is you ይሄው ዚነን ይፈልጋል። ሌላኛው ካምፓስ ሚኒስትሪ ኢንፎርስመንት ያስፈልጋል ብዬ አስባለሁ። we need to work on the campuses because አብዛኛው ወጣቶቻችን የተወሰኑ ሰራተኞች ናቸው። አብዛኞቹ ግን የት ናቸው ያሉት? ካምፓስ ውስጥ ነው ያሉት። ኦፍ ኮርስ ካምፓስ ላይ የሚሰሩ ኢቫሱን የመሳሰሉ ሌሎችም እንትኖች አሉ፣ ኢንስቲትዩሽንስ አሉ። but as a local church and as a mother church we need to work በእነሱ ላይ ማለት ካለው ከብዙ ዌቭ ልናድናቸው የሚችልበት በጣም ብዙ እድሎች አሉ። we have to work there በሱም ላይ ልንሰራ ይገባል። ከዚህ አንጻር ሌላኛው ልንሰራ የሚገባን as a youth leader we need to work on mentoring beyond what preaching አሁን እንደዚህ አይነት የኔ ወሬ ብዙ አይረዳም፣ ለማነቃቃት ካልሆነ በስተቀር ብዙ አይጠቅምም። ከወጣቶች ጋር ምን ይፈልጋል? ሜንተሪንግ ያስፈልጋል ነው። ከፕሪቺንግ ባለፈ መልኩ አብሮ መሄድ ያስፈልጋል። በዛ ውስጥ ኔትወርኪንግ ኢምፖርታንት ነው። ብዙ ወጣቶች ኔትወርክድ አይደሉም። they do have a lot of capacity ግን ኮኔክትድ አይደሉም። as a youth leader
እሱን ልናስብ ይገባል። when I'm reading ኤፌሶን 4:11 ላይ ያለውን ስቶሪ ባለፈው ስንማር እዚህ ክላስ ውስጥ አይተነዋል። ቤተ ክርስቲያን ውስጥ ሰው ይገባና ስብርብር ያለ ሰው፣ የተዳከመ ሰው፣ አቅም የሌለው ሰው ይገባና እዛ ቤተ ክርስቲያን ማለት እንደ ማሽን ነው፣ እንደ ፋብሪካ ነው። ሮ ማቴሪያሉ የወደቀ ሰው ይገባል። something will happen in the church። ሲወጣ ጤናማ ሰው ይወጣል፣ ቀጥ ያለ ሰው ይወጣል፣ ጃይንት ጉልበተኛ ሰው ይወጣል። ከዛ አንጻር ይሄንን የምናደርገው በኔትወርኪንግ ነው። we need to ሜንተር ማድረግ ያስፈልገናል። ሜንተር ስናደርግ ኔትወርክ ማድረግ ኮኔክት ማድረግ ያስፈልገናል። ኬር ጋይዳንስ እና ስኪል ዴቨሎፕመንት ልንሰጥ ያስፈልገናል። እነዚህ ነገሮች እንደ ወጣት መሪ የተወሰኑ ሀሳቦች ናቸው፣ ግን የሚጠቅሙን ይመስለኛል። በስተመጨረሻ ላይ አንድ እነዚህን ሀሳቦች ተነጋግረን ጨርስ። ወጣቶችን ለሥራ ማዘጋጀት ማለት is a part of a discipleship work. It's a part of a discipleship work. And making disciple is part of the gospel mission. የተጠራ ነው ይሄንን ለማድረግ ነው። Disciples are gifts of God for the changing world. Thank you.